ሰላም ጤና ይስጥልን ክቡራት አድማጮቻችን፣ ይህ በዚህ ሰዓት ወደ እናንተ የሚደርሰው የዜና አገልግሎታችን ነው። ከሚዲያችን ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። መረጃዎቹ ወደ እናንተ እንዲደርሱ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ሚዲያችን እንድታገዙ በአክብሮት እንጠይቃለን። የዓለም ጤና ድርጅት በዲያጎር ኮንጎና በኡጋንዳ የተከሰተውን የኢቦላ ወረርሽኝ ዓለም አቀፍ አስቸኳይ የሕዝብ ጤና ስጋት ሲል አውጇል። ድርጅቱ በይፋዊ መግለጫው በዴሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተከሰተውን በቡንጊቡጊዮ ቫይረስ ዝርያ የመጣውን የኢቦላ ወረርሽኝ ዓለም አቀፍ የአስቸኳይ የሕዝብ ጤና ስጋት ሲል በይፋ ሰይሞታል። ድርጅቱ ወረርሽኙ ዓለም አቀፍ ስርጭት ሊኖረው እንደሚችልና የተቀናጀ ዓለም አቀፍ ምላሽ እንደሚሻ አስጠንቅቋል። ወረርሽኙ ድንበር ተሻግሮ በኡጋንዳ ዋና ከተማ ካምፓላ በ24 ሰዓት ውስጥ አንድ ሞትን ጨምሮ 2 ሰዎች ላይ በላቦራቶሪ በተደረገ ምርመራ በቫይረሱ መያዛቸውን መረጋገጡን በማንሳት ሁኔታው ለጎረቤት ሀገራት ስጋት መሆኑን ጠቁመዋል። ቫይረሱ በተከሰተበት ኡቱሪ ግዛት ውስጥ የጤና ባለሙያዎችን ጨምሮ በርካታ ያልተለመዱ የሞት አደጋዎች መመዝገባቸውንና የበሽታው ስርጭት አድማስ በትክክል አለመታወቁና በአካባቢው ያለውን የጸጥታ ችግር አሳሳቢነቱን ጨምሮታል ተብሏል። ከሁሉ በላይ ደግሞ እንደ ዛይር የኢቦላ ዝርያ ሁሉ ለዚህኛው የቡንጊቡጊዮ የኢቦላ ዝርያ እስካሁን የጸደቀ ቋሚ ክትባትም ሆነ መድኃኒት አለመኖሩ ስጋቱን እጅግ ከፍተኛ አድርጎታል። ድርጅቱ ለጎረቤት ሀገራት ጥብቅ የክትትልና የዝግጁነት ጥሪ ያቀረበ ሲሆን ድንበር ተሻጋሪ መንገደኞችን የመመርመር ሥራ እንዲጠናከር አሳስበዋል። ይሁን እንጂ ድርጅቱ በማንኛውም ሀገር ላይ የድንበር መዘጋትም ሆነ የንግድና የጉዞ እገዳ እንዳይጣል በጥብቅ መክሯል። እንዲህ አይነቶቹ እገዳዎች በሳይንስ ላይ ያልተመሰረቱ፣ ሰዎችን ወደ ህገወጥ ድንበር መሻገሪያዎች የሚገፉና ስርጭቱን የሚያባብሱ ከመሆናቸውም ባለፈ የሀገር ውስጥ ኢኮኖሚን በመጉዳት የእርዳታ አቅርቦቶችን እንደሚያስተጓጉሉ ድርጅቱ አስገንዝቧል። እስካሁን 300 ሰዎች በቫይረሱ መያዛቸውን የሚጠቁም ምልክት ሲታይባቸው የ88 ሰዎች ሞት ተመዝግቧል። መረጃው የWHO ነው።